ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቻችን ይህ ጎነር ሚዲያ ነው። ዛሬ የምንገኘው በሳጃ ከተማ ለመጀመሪያ ጊዜ አገልግሎት መስጠት የጀመረውን ሳይበር ሀብ የኢንተርኔት ካፌ ልንጎበኝ እዚህ መተናል። ክቡራት ተመልካቾቻችን ሳይበር ሀብ የኢንተርኔት ካፌ ምን አገልግሎቶችን ይሰጣል? ታዲያ የሚሰጣቸውን አገልግሎቶች ለመቃኘት አብረን ወደ ውስጥ ገባ እንላለን። የዩቲዩብ ቻናል ተከታዮቻችን ሰብስክራይብ ማድረግ እንዳይዘነጋ፣ በቲክቶክ ደግሞ ፎሎ እንዲሁም ላይክ እንዳይዘነጋ፣ በፌስቡክ ገጻችን ላይ ደግሞ የምትገኙ ተከታዮቻችን አብረን ቆይታችን እንድናራዝም ላይክ አድርጋችሁ ቀጥሉ። አሁን ጉዟችን የምናደርገው ሳይበር ሀብ የኢንተርኔት ካፌ ነው የሚሆነው። አብራችሁ ቆዩ። ተመልካቾቼ ቀደም ሲል እንደተጠቀስኩት ሳይበር ሀብ የኢንተርኔት ካፌ በከተማችን ለመጀመሪያ ጊዜ አገልግሎት መስጠት የጀመረ ተቋም ነው። ይህ ተቋም እንደተባልኩት የያንጋሮ እህት ኩባንያ እንደሆነ ነው የተነገረኝና በዛሬው ቆይታችን እንግዲህ እዚህ ቤት ውስጥ ምን ይከናወናል፣ የምን አገልግሎቶች ይሰጣሉ፣ ስለ አገልግሎቱ የተወሰነ ነገር ከወጣት ወይም ደግሞ ገና ይህንን ተቋም በመመስረት ወይም መስራት የሆነ ወጣት ካጠገበ ይገኛል። እንዲሁም ከስሩ ያደጉ የሚገኙ ታዳጊዎች ደግሞ አብሮት ያሉ ታዳጊዎች ማብራሪያ ይሰጡኛል ማለት ነው። የበለጠውን ደግሞ ከነሱ የምንከታተል ይሆናል። ሳይበር ሀብ የኢንተርኔት ካፌ የዚህን አገልግሎት አጠቃላይ የተወሰኑ ነገሮችን ማብራሪያ እንድትሰጥልኝ ፈቃደኛ ስለሆንክ በመጀመሪያ አመሰግናለሁ። እኛ ደግሞ ከጎነር እዚህ ስንመጣ ያሉትን ነገሮች አዳዲስ ነገሮች በከተማችን ሲመጡ ሲፈበረኩ ስናይ በጣም ደስ ይለናልና ሳይበር ሀብ ደግሞ ለከተማችን ምን አይነት አዳዲስ ነገሮችን አመጣ? ምንድነው እኛ አሁን ወጣቱ የሚፈልገውን ነገር አመጣችኋል ወይ? እስቲ ማብራሪያ ስጠን። እሺ አመሰግናለሁ። መጀመሪያ ከስሙ ልጀምርና ሳይበር ሀብ ማለት ምን ማለት ነው የሚለው ነው። ሳይበር ብዙ ጊዜ ቴክኖሎጂ ቃል ነው። ሀብ ማለት ደግሞ ማዕከል ነው። ስፔሻሊ አሁን ሳጃ ላይ ተመጥቶ እዚህ የሚጠፋ ነገር የለም። ሲታይ ትንሽዬ ናት፣ ግን ኦንላይን ነገሮች በደንብ ያሉበት ነውና ብዙ አይነት አገልግሎቶች አሉ። ቤዚካሊ ወደ 4 ዘርፎችን አገልግሎቶችን እንሰጣለን እና ከነዛው መጀመሪያ ያው ቤዚክ ዲጂታል ሰርቪስ የምንለው አለ። ማለት ያም ማለት የመጀመሪያው ፈጣን ኢንተርኔት አለ። ስፔሻሊ 20 ሜጋባይት ፐር ሰከንድ የሆኑ ኢንተርኔቶች ናቸውና ያን እንሰጣለን። ማንም ሰው መጥቶ ተጠቅሞ መሄድ ይችላል። ስፔሻሊ በሰዓት ነው ክፍያችን፣ ቀለል ያለ ነው። ኤአይ የታገዙባቸው ኤአይ የተጫኑባቸው ዴስክቶፖች ያሉና እንደምታዩቸው። ስለዚህ የመጀመሪያው የኢንተርኔት አገልግሎት ነው የምንሰጠው። በመቀጠል ደግሞ የኮፒና የፕሪንቲንግ አገልግሎት አለ። ያው እዚህ ጋር ፎቶኮፒ አለ። ያ ማለት ስካንም የሚፈልግ ሰው ጀስት መጥቶ ከኢንተርኔትም ኬትም ብራውዝ አድርጎ ማውረድ የሚችልበት ሁኔታ አለ። ሌላኛው ደግሞ የምንሰጠው አገልግሎት የዶክመንት ሰርቪስ ነው። ማለት የጽህፈት አገልግሎት ነው። ብዙ ጊዜ ሰዎች የሚጽፉት ማኑዋሊ ነው። ለምሳሌ አንድ ገጽ ወረቀት ቢመጣ ከ10 ደቂቃ በላይ ወይ 15 ደቂቃ 20 ደቂቃ ሊፈጅባቸው ይችላል። እዚህ ግን ካመጡ ዊዝን 2 ደቂቃ በቂው ነው ማለት ነው። 2 ደቂቃ በአንድ ገጽ የመጻፍ አቅሙ አለን እና ፈጣን የሆነ ለከተማችን አገልግሎት የምንሰጥበት ሁኔታ አለ። በጣም አሪፍ። እናሁም ወደ አንተ መጥቻለሁ። እንዴት ነህ? አገልግሎቶች አሉ እሱ የነገረኝ ጥቂቶች ናቸው። በጣም ብዙዎች ይቀራሉና ከሶፍትዌርና ሌሎች ጋር ተያያዥነት ያላቸው ነገሮች አንሳለኝ። እሺ ያው ልክ ነው። ያው እዚህ ቤት ውስጥ መጥቶ ከቴክኖሎጂ ከተነሳ የለም የሚባል ነገር የለም ማለት ይቻላል እና ቀጣዩ ስለ ሶፍትዌር እና ስለ ኦንላይን ወርኮች ምናምን ነው እና የመጀመሪያው ኦንላይን ሬጂስትሬሽን የሚባል ነገር አለ። ይህም ማለት አንዳንድ ሰዎች የኦንላይን ምዝገባዎችን ይደረጋል። በትምህርትም ሊሆን ይችላል። እዚህ ላይ መጥተው የማይመዘገቡበት ዘርፍ የለም፣ ወይም ደግሞ እዚህ መጥተው መመዝገብ ይችላሉ ማለት እና ይሄም አንዱ የሚያቀል ነገር ነው። ያው ቴክኖሎጂ እስከሆነ ድረስ ማቅለል ስላለበት የምዝገባዎችን በኦንላይን በማድረግ ፈጣን ማድረግ ይቻላል ማለት እና ሁለተኛው ደግሞ የሶፍትዌር ጭነት ነው ማለት ነው። ሶፍትዌር ጭነት ማለት አሁን ለምሳሌ ፒሲዎች ላይ ሊሆን ይችላል የሚጫኑ ብዙ ሶፍትዌሮች አሉ። ዊንዶውም ሊሆን ይችላል ብዙ የሚጫኑ ሶፍትዌሮች አሉ። እነሱም ይጫናሉ ማለት ነው እና ከዛ በተጨማሪም ደግሞ የተለያዩ ዌቦች ወይም ደግሞ ዌብሳይቶችን ሲስተሞችን እዚህ መተን ለሰው መስራት እንችላለን ማለት ነው። ወይም ደግሞ ሰውየው ዌብሳይት ካስፈለገው ያንን ዌብሳይት እኛ መጫን ወይም ሰርተን ማስረከብ እንችላለን ማለት ነው። ይህንንም ያጠቃልላል ማለት ነው ሶፍትዌር። እናም ወደ ቀጣዩ ስንሄድ ቴክኒኪንግ ትሬኒንግ የሚባል ነገር አለ። ያው አጫጭር ስልጠናዎችንም ያካተተ ነው ይሄ። እዚህ መጥተው አንድ ሰው ኢንተርኔት ሲጠቀም ያው ኢንተርኔት ካፌ ነው ይሄ። መጥቶ ኢንተርኔት በሚጠቀምበት ጊዜ አጫጭር ስልጠናዎችን አሁን ለምሳሌ ወርድ መጻፍ ሊሆን ይችላል፣ ኮምፒውተር መክፈት መዝጋት፣ እጃችንን ኪቦርድ ላይ ፈጣን ማድረግ የመሳሰሉትን አጫጭር ስልጠናዎች ይሰጣል ማለት ነው እና ሌላው ደግሞ የፍሪላንስ ምክሮች ነው። ይህም ያው እዚህ በሰፊው የሚሰጥ አገልግሎት ነው። ያው አንዳንድ በኦንላይን ምክንያት ስራ ማግኘት እድልንም እዚህ እንሰጣለን ማለት ነው። ያው እዚህ ጋር ማግኘት ይችላሉ ማለት ነው። መጥተው መጠቀም ይችላሉ እና ሌላኛው ደግሞ ሁለት ቢዝነስ እንትኖች አሉ። የመጀመሪያው ይሄ በሰፊው የሚነገር ነው የአንጋሮ ገበያ የሚባለው ማለት ነው እና የአንጋሮ ገበያ በሳጃ በቃ አንድ ታሪክም ብንልም ማጋነን አይሆንም ማለት ነው
እና አሁን ሳጃ ውስጥ አንድ ሰው እቃ መግዛት ማለት እቃ በስልኩ መግዛት እስከመቻል የደረሰ ቴክኖሎጂ ላይ ያለ ነው ማለት ነው። አሁን እኔ ቤቴ ቁጭ ብዬ ስልኬን በመጠቀም ብቻ እቃ መግዛት ማለት ነው እና ይህንንም ሱቆቹን እና ደንበኛውንም የማገናኘት ስራ አለ ማለት ነው እና ይህን የአንጋሮን ገበያ የሚባለውን ሲስተም ሁሉም ሰው ይጠቀሙታል። ያው የሳጃ ውስጥ መጠቀም አለበት፣ ያው ገና ሆስት ሲደረግ ይጠቀሙታል ማለት ነው እና ይህንን በሚጠቀሙበት ጊዜ እኛ የዴሊቨሪ አገልግሎት እንሰጣለን ማለት ነው። የአንጋሮ ገበያን በሚጠቀሙበት ጊዜ በስልክ ቤቶች ሊሆን ይችላል፣ ሸቀጣ ሸቀጥ ሊሆን ይችላል፣ በቃ ልብስ ቤት ምናምን የተለያዩትን መጠቀም ይችላል ማለት ነው። ተጠቅመው በአንጋሮ ገበያ ላይ ማዘዝ ይችላሉ ማለት ነው። ይሄ ዲጂታል የሆነ ሲስተም ነው። ይሄኛው በጣም ሰፊ የሆነ ነገር ነው ማለት ነው። እሱ ጋር ግን የአንጋሮ ገበያ የሚባለው ለምሳሌ ሳጃ ላይ ያሉ ሱቆች ወይ ደግሞ ሸቀጣ ሸቀጦች፣ ልብስ ቤቶች፣ ሌሎች ድርጅቶች እናንተ ጋር መጥተው ድርጅታቸውን ወይ በእናንተ ዌብሳይት ላይ ወይ ደግሞ የአንጋሮ ገበያ ላይ ሲያስጭኑ እነሱ ቤት ውስጥ ያለው ንብረት ስጫን ወይ ደግሞ እናንተ አገልግሎቱን ለመስጠት ስትፈልጉ እነዚህ ማቴሪያሎች ምናልባት ብናጣ በምን አንግል ነው ማግኘት የምንችለው? ተጨማሪ ሌላ ቴክኒካል አገልግሎቶች አሉ? እንደ ሳጃ የመጀመሪያው ነው። ብዙ ጊዜ አሁን ከተማችንም ስማርት ሲቲ የሆነች ነው። ፕላስ ደግሞ አንድ ራዕይም አለን ሳጃን ዱባይ የማድረግ ማለት ነው። ስለዚህ ለሳጃ ብቻ ሳይሆን ሰኮሩም ላለ ሰው፣ ጅማም ላለ ሰው፣ እዚህ ናትሪም ቁምቢ ላለ ሰው ሳጃ ከተማ ላይ ያለው ምርት ምንድን ነው? ለምሳሌ ትላልቅ ነገሮች ሊሆኑ ይችላል፣ ትናንሽ ነገሮች ሊሆኑ ይችላሉ፣ የሸቀጣሸቀጥ ምርቶች ሊሆኑ ይችላል እና ያንን ጀስት የአንጋሮ ገበያ ሐምሌ 26 ሆስት እናደርገዋለን። በዚህኛው ሆስት ይደረጋል። እንዳልከው ልብስ ቤቶች የራሳቸውን ብራንድ የሆኑ ምርታቸውን አድ ያደርጋሉ። ሸቀጣሸቀጥ የሚሸጡትም እንደዛው ያስገባሉ። ሌሎችም ደግሞ ለምሳሌ መድኃኒት ቤቶች ማለት ነው። አሁን በጣም 4 ሰዓት 5 ሰዓት ዝግ ሊሆን ይችላል እና አንድ ድንገተኛ የታመመ ሰው ብታገኝ ሁሉም ፋርማሲ ጋር ግዴታ መዞር አለብን ማለት ነው። ያን ጊዜ ድካም አለ። ግን ድንገተኛ ኬስ ሲፈጸም የአንጋሮ ገበያ ላይ ገብተህ ከዛ ማንጋ ያ መድኃኒት አለ የሚለውን ወዲያው ታያለ ማለት ነው። ስለዚህ አቦነ ጋ ነው ወይ ሳሜታ ጋ ነው የሚለውን ጀስት ወዲያው ታያለ። ኦርደር አድርገ ወዲያው ፈጣን አገልግሎት ከፀሐይ ቃጠሎም ተርፋለና ከጊዜ ሂደት በኋላ ከተማችንን ዱባይ የማድረግ ሂደቱ የሚቀጥል ስለሆነ ያንን ታሳቢ ያደረገ ነው የአንጋሮ ገበያ። በተለይ ደግሞ ዲስካውንት አለው። በዚህኛው ሳይት የሚጠቀሙ ሰዎች ዲስካውንቱን ላውንች እናደርጋለን። ስፔሻሊ ከሆስት ከተደረገ በኋላ ዲስካውንት አለውና ዴሊቨሪ እስከ ቤት ድረስ የምንሰጥ ይሆናል አገልግሎቱ ማለት ነው። በጣም አሪፍ። ምናልባት ተጨማሪ የቀረ ካለ? ያው ተጨማሪ የቀረው ነገር ያው እዚህ ውስጥ የሚካተተው የተለያዩ የሚክሰር የስፒከር ክራዮችን እዚህ በተመጣጣኝ ዋጋ ያው ማግኘት ይቻላል ማለት ነው። እዚህ ውስጥ ባሉት ተጠቅሞ መከራየት ይቻላል ማለት ነው እና ይህንን ያጠቃለለ ነው ሳይበር ሀብ። በተረፈ አመሰግናለሁ። በዛሬው ቆይታችን እንግዲህ ቀደም ሲል እንደጠቀስ ነው ሳይበር ሀብ ኢንተርኔት ካፌ ውስጥ ነው የምንገኘው። የሚሰጣቸው አገልግሎቶችን ቀደም ሲል በማብራሪያ ሰጥተውኛል። ሳይበር ሀብ ኢንተርኔት ካፌን በጋራ እንጠቀም። የተለያዩ ታዳጊዎች ሁላችሁም እዚህ ጎራ ካላችሁ ስለ ኢንተርኔት ካፌ ወይ ፈጣን የኢንተርኔት አገልግሎት ታገኛላችሁ። ቅድም ተብሏል። በጣም ፈጣን ኢንተርኔት አገልግሎት ነው እዚህ ቤት ያለው ማለት ነው። አስቸኳይ አፕሎድ የምናደርገው ነገር ካለ እዚህ ቤት መተን አፕሎድ ማድረግ በፍጥነት ማግኘት ይቻላል ማለት ነው። በተጨማሪ ደግሞ የኦንላይን ምዝገባ አገልግሎት እዚህ በፍጥነት ማግኘት ትችላላችሁ። እንዲሁም በተጨማሪ ደግሞ የሶፍትዌር ጭነት አገልግሎት ተብሏል። ማንኛውንም ሶፍትዌር አገልግሎት ማንኛውንም ሶፍትዌር እዚህ ቤት ይጫናል ማለት ነው። ይህን የምታገኙት ሳይበር ሀብ ኢንተርኔት ካፌ ውስጥ ነው የምታገኙት ማለት ነው። እዚህ ጎራ ካላችሁ ታገኛላችሁ። ሌላው ደግሞ ለየት የምለው ፍሪላንስ ነው። የፍሪላንስ በተለይ ኦንላይን ስራ መስራት የምትፈልጉ ወጣቶች ወደዚህ ጎራ ካላችሁ የፍሪላንስን አገልግሎት እዚህ ማግኘት ትችላላችሁ። ምክር አገልግሎት ታገኛላችሁ። በኦንላይን ገንዘብ መስራት የምትችሉበትን አቅም እዚህ ቤት መገንባት ትችላላችሁ እንላለን። የአንጋሮ ገበያ እጅግ ይለያል። የአንጋሮ ገበያ እንግዲህ በከተማችን ለመጀመሪያ ጊዜ የዴሊቨሪ አገልግሎት በፍጥነት ለመስጠት ዝግጅታቸውን አጠናቋሉ። ተመልካቾቻችን ዛሬ እዚህ ቤት የነበረንን ቆይታ እዚህ በአማረ መልኩ ጨርሰናል። በቀጣይ የአንጋሮ ቤት መገናኘት እንፈልጋለን። የአንጋሮ እንገናኝ። ተጨማሪ ሌሎች ስራዎችም ካሉ እናንተ ጋር አብረን ቆይታ መቆየት እንፈልጋለንና ሀብታሙ ኃይለ ኢየሱስ ነበርኩኝ። በካሜራው አብርሃም ወልደ ማርያም ጋር አብረን ቆይታ አድርገናል። በጣም እናመሰግናለን። ቴንክ ዩ